ብቻውን ተሸክሞ ዋንጫ የሚያስበላ ዘ ኢጂፕሽያን ኪንግ ከእንግሊዝ ፕሪሚየር ሊግ ምርጥ ቀኝ መስመር ተጫዋቾች አንዱ ቢባል ሚያንስበት ለኔ በአገሬም ጠላት ነው፣ በክለብም ጠላት ነው፣ ግን ኳስ ይችላል። ሙሐመድ ሳላ በአመቱ መጨረሻ እንግዲህ ሊለቅ ነው ሊቪን። እንግዲህ ኳስ እንዲህ ነው በቃ። ጨካኝ ስፖርት መላመድ አይቻልም አባቴ። አምና እንግዲህ አይተናል። ብቻውን ለአሮጊቷ ዋንጫ አንኪ ብለዋል። በቃ ብቻውን አንድ ሰው ሳይተባበረው ማለት ለቅሱ የጎል አቅርቦት ሲቆም አይተናል እኮ ምን እንደተፈጠረ። ዘንድሮ አንድ የሊቪ መውረድ የሱ እንትን የሱ አቋም መውረድ ነው። እድሜ ልክህን ኳስ አታከብረህም በቃ። ሙሐመድ ሳላ በሄድሽበት ይቅናሽ ብያለሁ ማሜ። ይመችሽ። ሊቪዎች ሳተኩት ይኸው አምልጧቸዋል። ምን እንደሚወጣህ እናያለን እንግዲህ። በሄድሽበት ይቅናሽ። ቢግ ሪስፔክት ብራዳ። እኔ በጣም ነው ያዘንኩት ጋይስ ይሄንን መረጃ ስሰማ ማለት ነው። እንዳይመጣኩ ታውቁታላችሁ መረጃዎችን። በቃ ግን ዘንድሮ ስፔሻሊ ከሊቨርፑል ጋር ያሳለፈው ጊዜ ጥሩ እንዳልሆነ በደንብ በአይን የሚታይ ነው። ግን ላለፉት ዓመታት በሊጉ ካሳየን ተአምር አንፃር በሊጉ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊጉ ከነበረው ድንቅ ግስጋሴ አንፃር ሙሐመድ ሳላ ምን አይነት ድንቅ ተጫዋች ነው የሚለውን ስንመለከት ከሊቨርፑል ጋር የሚለያይበትን መረጃ ስንሰማ በጣም የሚያስደነግጥ ይመስለኛል። ለኔ በሊጉ በጣም በተደጋጋሚ እንደምላችሁ በታሪክ ምርጡ ራይት ዊንገር ነው ሙሐመድ ሳላ ማለት ነው። ቶፕ 5 ጎል ስኮረሮች ውስጥ የምታገኙት ተጫዋች ነው። በጣም ብዙ የግል ኳሊቲዎች ያሉት አይነት ተጫዋች ነው። ሶሎ ጎሎችን በግሩም ሁኔታ ሲያስቆጥር ትመለከቱታላችሁ። ቢግ ጌም ፕሌየር ነው። የትኛውም ቶፕ ክለብ ላይ በምን ያህል ደረጃ ጌሞች ላይ ልዩነት ፈጣሪ እንደሆነ በተለያዩ ጊዜያቶች ላይ አስመልክቶናል። ፔሱ በጣም ገራሚ ነበር። ፕራይም ሞን የሚያውቀው ያውቋል ብዬ አስባለሁ። ቦል ስትራይኪንግ ኳሊቲው ጥሩ ነበር። አሲስተር የሚባልም አይነት ተጫዋች ነውና ለኔ ዊንገር ሆኖ የስትራይከርን አይነት ቫይብ ከሚሰጡኝ ተጫዋቾች መካከል አንዱ ነው። እንደ ዊንገር ሳይሆን እንደ ስትራይከር ጎሎችን የሚያስቆጥር አይነት ተጫዋች ነውና በቀላሉ የሚረሳ አይነት ተጫዋች ነው ብዬ አላስብም። ብዙዎቻችሁ ዘንድሮ ከሊቨርፑል ጋር እያሳለፈ ያለውን ጥሩ የማይባል ጊዜን አንስታችሁ ሙሐመድ ሳላ እንደ መጥፎ ተጫዋች ለመሰየም ስትሞክሩ ስመለከት በጣም ነው ማዝነው። ላለፉት ዓመታት በሱ ልክ ኮንሲስታንት የነበሩ በጣም ጥቂት ተጫዋቾች ናቸው በፕሪሚየር ሊግ ላይ የተመለከትናቸው ማለት ነው። ኤኒዌይ ግን በጣም የሚያሳዝን ዜና ነው። እኔ ራሴን አሞኝ በጣም አሞኝ ደክሜ ተኝቼ ነበረ። ግን ዜናውን ስመለከት በጣም ነበር ያስደነገጠኝ። ያው ሊሆን እንደሚችል እየጠበቃችሁትም ማለት ነውና ለማንኛውም እናንተ ስለ ሙሐመድ ሳላ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ከሀገሮች ጨዋታ እነዚህ ተጫዋቾች ቀሩ ሲባል ሁሉም ያልተጎዱ መስሎን ነበረ። ግን ዛሬ እንደወጣው ከሆነ ኤብሬቼ ኢዜ ከአንድ ወር እስከ 1 ወር ከ15 ቀን በጉዳት ላሽ ይላል ይባላል። በቃ ዘንድሮ ምን አይነት ውስጥ ጠምጢማም የሆነ ዓመት እንደሆነ እኔ ልነግራችሁ አልችልም። ከኛ የበለጠ በጉዳት የተሰቃየው ብቸኛ ክለብ ሚኮስፐርስ ነው። ገባችሁ አይደል? ያው እኛም ከጉዳት ጋር ግን ስቲል አንደኛ ነው ያለነው። ያው ሌላ ቡድን ጉዳት ሚኮስፐርስ ያጋጠመው ጉዳት ቢያጋጥምሽ አዳሜ ተወርጂ ነበር ነው የምልሽ። ደግሞ የሚያቃጥለው ነገር አሪፍ ሲጫወቱ ይጎዳሉ፣ ከዛ ከጉዳት ሲመለሱ እንደ ድሮ አይደሉ። የዘንድሮ ደግሞ ማለት እንዴት አባቱ እንደሚያቃጥል ነግራችሁ አልችልም። የሲቲ ጨዋታ ላይ ራሱ ማለት 10 ቁጥር ከዴክለን ራይስ ተቀብሎ እንደ ኤዜ ኳስ የሚገፋ ወይ ተቀብሎ እንደ ኦዲጋርድ ኳስ የሚያቀብል ሰው አልነበረን። ሃቨርስ ቀጥታ ሁለተኛ አጥቂ ይሆንልሃል ከዮከሬዝ ጋር ኳሱን ራሱ ስታሻማው የአየር ኳስ ብታሸንፍ ራሱ ሰከንድ ቦሉን አታሸንፍም። ምክንያቱም ተከላካዮቻችንና አጥቂዎቻችን መሃል ላይ በጣም ትልቅ ስፔስ ስላለ ማለት። ስለ ፔፕ ታክቲክ በደንብ እናወራበታለን። ፔፕ በደንብ አድርጎ በታክቲክ አሽቶናል ሰከንድ ሃፍ ነው የምላችሁ። ምክንያቱም ይሄ ጉድለትም እንዳለ ስላየ ማለት። ሌላኛው ነገር ደግሞ በአርኒ ስሎት ታክቲክ መግረፉ ነው። ፔፕ በጣም አድንቄሻለሁ፣ እሑድ በሰራሹ ስራ ማለት አድንቄሻለሁ። ፕሪሚየር ሊጉ ላይ ምን እንደምታደርግ እናያለን። እስቲ አሁን የፕሪሚየር ሊግ ቡድኖች እርግጠኛ ነኝ ከአርኒ ስሎት ሲያዩት ቦታ ላልሰጡት ታክቲክ ከፔፕ ሲያዩት ግን ተግባራዊ ማድረግ ይጀምራሉ። ከቦርንማውዝ ይጀምራል። ትልቅ ፈተና አለብን ማለት ነው። ቦርንማውዝን ማሸነፍ አለብን። ዊዝ ኦር ዊዛውት ኤዜ። እባክሽን ኦዲጋርድ ተመለሽልኝ። አንቺ እኮ አንካሳ ሆነሽ ራሱ ሜዳ ውስጥ ያለብሽ ሰው መሆን ያለብሽ ሰው ነሽ። ገባሻል? አንበል ብቻ ራይስ ይሁን እንጂ ማለት ነው። አንቺ አንከ ያነከሽ ራሱ አርቴታ ሜዳ ውስጥ ተመለስልን በእናትህ አባቴ። ማነው ወያላ የሚለው ላይ እስኪ እንነጋገር። ባለፈ በሲቲ ከተሰጣቸው በኋላ ዋንጫ ተመተው አታብሽቁን በጣም እያለቀሱ ነው ማለት ነው። ችግር ያለበት ደጋፊ እግዚአብሔር እንደ ደጋፊ ምን ሆናችሁ ነው? ይህንን ቪዲዮ የዩናይትድ ደጋፊዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በደንብ አርጉና አዳርሱት ማለት ነውና
በደንብ ይነገራችኋል ስለ ወያልነት። የመጀመሪያ ነገር ወያላ ተብሎ ስም ይወጣላችሁ ማለት ነው። ወያላ ሲባል የአርሰናል ደጋፊ ነው ትዝ የሚለው እና ያ የሆነበት ምክንያት፣ ያለ ምክንያት ምንም ነገር አይፈጠርም በነገራችን ላይ እና ምክንያት አለ። ወያላው የተባላችሁበት ምክንያት ማለት ነው የረጅም ጊዜ ስራችሁ ስለሆነና ማለት ነው በዘርፉ ላቅ ያለ ልምድ ስላላችሁ ነው። ስለ መቆጣጠር ካወራን ጋይስ አምናም ካቻም አንደኛ ላይ ሆናችሁ ማለት ነው ዩናይትድ 14ኛ ላይ ቁጭ ብሎ አምና ስቋጥሩበት ነበር በየሳምንቱ እንዴ። ለዛ እኮ ወያላ እኮ የምትባሉት ዩናይትድ ዋንጫ ሲበላ በየዓመቱ ዋንጫ ሲበላ ስለቋጠራችሁ ብቻ አይደለም። ዩናይትድ ደጋፊና የአርሰናል ደጋፊ ምናምን ቢፍ የጀመረው ሰር አሌክስ እና ቬንገር ኤራ ላይ ነው። እዚህ ሀገር ላይ ፕሪሚየር ሊጉም ተስፋፍቶ ማለት ነው እና በዛ ኢራ አርሰን ቬንገር 3 ፕሪሚየር ሊግ ታይትል ነው ያሳኩት፣ ሰር አሌክስ ደግሞ 13 እና አትሊስት 10ን ፕሪሚየር ሊግ ቁጭ ለወይለ አንዴ ለቼልሲ የቼልሲ ደጋፊ እስኪ ሐቂቃው እናውራ እስኪ የድሮ ታላላቆቻችን ምናምን ኑና መስክሩ። የቼልሲ ደጋፊ ምን ነው የሚባለው? ያኮረፈ የአርሰናል ደጋፊ። የሲቲ ደጋፊ ምን ነው የሚባለው? ያኮረፈ የአርሰናል ደጋፊ። አብዛኛው የሲቲ ደጋፊ ትልልቆቹ ከአርሰናል የነበሩ ናቸው። ይሄ የትኛውም እስኪ በፊት እግር ኳስ ተመልካች የኔ ታላላቆች ይምጡና ይመስክሩ። ወያልነት ዲቨሎፕ አርጎ ጭራሽ ክለብን ቀይረ የሲቲ ደጋፊ ትገኛለህ። 2012 ላይ ጨፍረ አጉዌሮ ያንን ጎል ሲያገባ ደን በዚህ ሲቲ ደጋፊ ሆነ እንተዋወቅ። እዚህም ቲክቶክ ላይ ኢቭን ያሉትም በደንብ እንተዋወቃለን። አርሰናል ደጋፊ ሊወጅ ሌዶ በዛው ደጋፊ ሆነ የቀረ ሰው ሁላ እናውቃለን። እና የዘመናት ስራችሁ ነው። ለምን ወያለው ናችሁ? ዩናይትድ በጣም ስኬታማ ስለሆነ እናንተ ደግሞ ስኬታማ ስላልሆነ ክለባችሁ ወይ ስማችሁ ለወያለው እስኪባል ድረስ በቃ በየዲኤስቲቪ በየቤቱ በየምናምኑ ወያለው ናችሁ ቀራችሁ ማለት ነው። ኢቭን እቺን 3 ዓመት ለዋንጫ እየተፎካከራችሁ ማለት ነው ሁሉም እንወያየለው እኛ ዋንጫ እንዳብሉ እናንተ ደግሞ 13ኛ ቁጭ ብለንም ተወይላላችሁ እንደናንተ ወያላለን። አንድ ነው ኮንተንት ክሬተር አሮን ነው ካለ እስኪ ነው ሲቲ ማሊያ ለብሶ የመጣ ኮንተንት ክሬተር ካለ በጣም እበት ነው ዩናይትድ ደጋፊ ማንንም ይሁን ማለት ነው ካለ ኮሜንት ላይ አስቀምጡልኝ ፎቶ ሟዝ ደጋግመ ስሜን ጠራ ምናምን ብለ እንዳይደብር የቶትናሃም ማሊያ ለብሶ የመጣ አርሰናል ኮንተንት ክሬተር አለ። የራይቫል ማሊያ እንዴት ትለብሳለህ? በቃ ቲፒካል ወያሎ ስለሆናችሁ ነው። እና እንደ አርሰናል ደጋፊ ወያላ የለም። ኢቭን ዩናይትድ ዝቅ እንኳን ዋንጫ ሲበላ በጣም ነው እኮ የምትጠሉት። ከዩናይትድ ደጋፊ እኮ አብዛኛው እኮ አርሰናል ላይ ጥላቻ የለውም እኮ የእናንተ ምላስ ነው እንጂ የሚያስጠላው እኮ አርሰናል ላይ ጥላቻ የለውም አብዛኛው እኔ እስከማውቀው ድረስ ማለት ነው። እናንተ ግን በቃ በነፍስ ነው የምትጠሉት፣ በጣም ነው የምትጠሉት ዩናይትድ። ለምን አርሶባችኋል ግፍ በደል የፈጸመባችሁና ማጠሉ ለምን ወያላችሁ አይደለም በቃ ወያላ ስራችሁ ነው ወያልና አታለቃ። ሙአዝ ለትላንትናው ጥያቄያችን መልስ ሰጥቷል። በደንብ ኮፒ ሊንክ ሪፖስት ይሰጥ ማለት ነው፣ መልስ ይሰጥበታል ማለት ነው። ሙአዝ በቃ የጨዋ መልስ፣ ይሄንን ምፈልገውም እንደዚህ አይነት መልስ ነበር። በጣም ሪስፔክት ይመችሽ አባቴና ግን ምንድነው ጥያቄን አልመለስክም። ገና ቪዲዮ ሲጀመር የጠየቅኩት ጥያቄ አለ። ጥያቄውን ሳልመልስ ዙሪያውን ነው የሸከሸከው። 4 ዙር 5 ዙር ረጅም ቪዲዮ ጥያቄውን ግን አልመለስክልኝም ማለት ነው። አንድ ነገር የአርሰናል ደጋፊዎች እንድትረዱ የምፈልገው ነገር ብዙዎቻችሁ ቪዲዮውን የሰራውበትን ኢንቴንሽን አልተረዳችሁም። ዘንድሮ አርሰናል አጫወት ዋንጫ ለመብላት አጫወት የሚመርጥበት ሌክዠሪ ላይ አይደለም ያለው። በዚህ አጫወት ለብላ በዚህ በየትኛውም መንገድ ቢሆን አርሰናል አይደለም የትኛውም የአውሮፓ ቡድን በዚህ ሰዓት ዋንጫ ማሳካት ነው የሚፈልገው። ያለፉት አመታት ላይ ኮንስታንት ወጥ የሆነ በጣም ቶፕ አቋም እያሳየ ያለ ቲም የለም። ገብቷችኋል? በየትኛውም መንገድ ዋንጫ ማምጣት ነው የሚፈልገውና ለምን በዚህ መንገድ አመጣችሁ ለምን በዛ መንገድ አመጣችሁ አይደለም። ሰሞንኛ እየተነሱ ያሉ ሐሳቦች አሉ። እኔ የትንሽ ሰዎች ሐሳብ መስሎኝ ነበር። ቴሪ ኦንሪ ሲደግፈው ግራ ገብቶኝ ነው ጥያቄውን ያነሳሁት። ምንድነው አርሰናል ለረጅም ዓመት ፖሴሽናል ፉትቦል ተጫውቷል፣ ውብ እግር ኳስ ተጫውቷል። እሱ አላዋጣውም። አሁን ወደሚያዋጣው ወደ መከላከል ወደ ጥንቃቄ እግር ኳስ መጥቷልና መተቸት የለብንም እያሉ ነው ያሉት። እና እኔ ደግሞ ይሄ ጨዋታ አይደለም ዋንጫ የሚያመጣላችሁ ነው። ገብቷል? አንተም እንደዛ ነው ወይ የምታስበው ሙአዝ? አሁን ዘንድሮ አርሰናል ዋንጫ ከበላ ይሄ የመከላከል ወይ ደግሞ የጥንቃቄ እግር ኳስ ስለተጫወተ ነው ብለህ ነው የምታስበው? ያለፉት አመታት ላይ እንደነዚህ አይነት አጫወት ቢጫወት ኖሮ ዋንጫ ያመጣል ብለህ ነው የምታስበው? ይሄን ጥያቄ ልመልስልኝ ፈቃደኛ አልሆንክም። ገብቷል? ለረጅም ዓመት ዋናው ፖሴሽን ነው፣ ዋናው ውብ እግር ኳስ ነው። ይሄን ቲም የደገፍንበት ምክንያት የሚያዝናና እግር ኳስ ነው ስለሚጫወት ነው ሲል የከረመ ደጋፊ ድንገት ተነስቶ የአጫወት ዋንጫ አይመጣልህም ሲል እንደማየት የሚያስገርም ነገር የለም። ይሄ አጫወት ረጅም ዓመት ዋንጫ ሞደርን ፉትቦል በቃ ይሄ ዘመናዊ እግር ኳስ ከመጣ ጊዜ ጀምሮ በዚህ አጫወት ስንት ቲም ነው ዋንጫ የበላው? እነ ባርሳ እነ ሲቲ እንደ ሞደርን ፉትቦል ካልተጫወት ዋንጫ አትበላም
እስኪባል ድረስ ሙሉ አውሮፓ ላይ ስኬታማ የሆነን እግር ኳስ አያዋጣም፣ የሚያዋጣው ዲፌንሲቭ አፕሮች ነው ብሎ መምጣት ለኔ ልክ አይደለም። ገብቷል አይደል? እናንተም እኮ አሁን እቺን ጥያቄ መመለስ ማፈልጉት አርቴታ በኋላ ዋንጫ ቢያጣ አንደኛ የምትወቅሱት ፈሪ ነው ብላችሁ ነው። ገብቷል አይደል? አሁን ልክ ነው ብለህ ልክ ዋንጫ ሲያጣ ፈሪ ነው በራስህ ቃል ራስህን ላለመጣል ፈርታችሁ ነው ይሄን ጥያቄ ማመልሱት። እንዳለ ሲዝኑን ሙሉ ሲዝን በተሸን እንዴ ሙአዝ አንተ አሁን እንደው እያንዳንዱ ጨዋታ ላይ አርቴታ በሰቀቀን ገደለን፣ ይሄ ቡድን በሰቀቀን ገደለን ስትል የከረምኩ ሰው አሁን መተህ እንደው በጣም አስደናቂ ቡድን ነው ብሎ እንደው አይጋጭብህም ነው? ዲፌንሱን ማድነቅ አለባት። ዲፌንሱን አድንቀናል፣ ሚድፊልዱን አድንቀናል። ዲክላን ራይስ ኤአይ ነው ሰው ነው ብዬ ቪዲዮ አልሰራውም እኔ። ሜሪኖ ምን አይነት አንደርሬትድ ተጫዋች ነው ብዬ ቪዲዮ አልሰራውም። ጋብርኤልና ሳሊባን ራያን ያላደነቀሳለ ቲምበር ምን አይነት ተጫዋች ነው ብለን አላደነቅንም? አድንቀናል፣ ማድነቅ ያለብንን ገብቷል። ይሄ ግን ኢንዲቪጁዋሊ ወይ ደግሞ ዲፌንሲቭሊ አሪፍ ቡድን ነው። ማን ነው አርሰናል። አፕሮቹ ግን ልክ አይደለም። አሁን አሳካ አሪፍ ቢሆን አስበዋል፣ ኦዴጋርድ አሪፍ። እነዚህን እኮ አሪፍ እንዳይሆኑ ያደረጋቸው የራሳቸው አቋም መውረድ ብቻ አይደለም። ይሄውላ ተጫዋች በአንድ አቋም አይወርድም። ማርቲኔሊ፣ ትሮዛርድ፣ ጊዮኬሬስ፣ ሳካ፣ ኤዜ፣ ኦዴጋርድ ይሄውላ ተጫዋች እንዴት አቋም ይወርዳል በአንድ ጊዜ? ያጨዋታ አፕሮች ነው። ሞር ጊዜ የሚያሳልፉት መከላከል ላይ ነው። ትሬኒንግ ላይ ጊዜ የሚያጠፉት መከላከል ላይ ነው። የሎ ብሎክ ቲም ሲገጥማቸው ሎ ብሎክ ቲሙን ብሬክ ለማድረግ የሚጠቀሙት ሴት ፒስ ነው። እኔ ትሬኒንግ ላይ ራሱ ሎ ብሎክ ቲሞች ሲገጥሙን በምን አይነት መንገድ ብሬክ ማድረግ አለብን የሚለውን ትሬኒንግ ላይ ረጅሙን ሰዓታቸው የቆመ ኳስ ላይ የሚለማመዱ ነው ይመስለኝ። ከሎ ብሎክ ቲሞች ጋር እኮ ምንም ኤክስጂ ሳያስመዘግቡ እኮ ነው የሚወጣው አርሰናል። ቤት በኩል እነዚህ ተጫዋቾች ፐርፎርም ያደርጉት አለ እነ ማርቲኔሊ እነ ሳካ እና ኦዴጋርድ 15 ጎል ሲያገቡ እኮ በራሳቸው ብቃት ብቻ አይደለም እኮ አርሰናል በጣም አታኪንግ ፉትቦል ስለሚጫወት ነበር የዛን ጊዜ። ገብቷል። የአርቴታ አፕሮች ልክ አይደለም። አርቴታ 7 ዓመት ሙሉ ቡድኑን አግኝቶት 1 ቢሊዮን ገንዘብ ኢንቨስት አድርጎ አሁንም ጎሎችን ማግኘት የሚፈልገው በሴት ፒስ ከሆነ ላደንቅልህ አልችልም። ለምን አታደንቁልኝም አትበሉን። ሴት ፒሱንም ሲያገኝ እንደው ፒውር የሆነ በችሎ ምናምን የበረኛን ጓንት እየፈታ ዳርክ አርት በጣም የተጨማለቀ እግር ኳስ እየተጫወተ ላደንቅለት አልችልም። እንዴት ላድንቅለት? የሚያምር እግር ኳስ አታይ። ማን የሚያምር እግር ኳስ እኮ የሚጫወት እኮ የለም። ኦዴጋርድ የለችም፣ ሳኬል ምኑን እናድንቅላችሁ? መከላከሉ አሪፍ ነው፣ ቡድኑ ግን ሊደነቅ አይችልም። አድንቁልን አትበሉን። የሚያምር ነገር ተጫወቱና አድንቁ። አርቴታ ይዞ የመጣውን ፕሮጀክት ቢቀጥል አታኪንግ ፉትቦሉን ቢቀጥል የትኛውንም ቲም ዶሚኔት አድርጎ ማሸነፍ ይችላል። 50 ጎል ነው ይሄኔ 80 ጎል አስቆጥሮ ነበረ። ይሄኔ በጣም ጥሶ የእያንዳንዱን ቲም በ10 ምናምን ነጥብ ሊጉን እየመራ ነበር። ይሄ ነው የኔ አይዲያ። ገብቷል። ግን እኔ ማውራትን ነገር እጥፍ እያላችሁ በቃ ላለማመን በኋላ አርሰናል ከበላ አጮቱ ምናምን ተብሎ ዋንጫው እንዳይጣጣልባችሁ በማይመስል ነገር እየተከራከራችሁ ነው ልላችሁ ነው። ለማንኛውም ይመቻችሁ።